ሲሰሙ የማይንቀሳቀስ አማራ ኢትዮጵያዊ የለም። ብዙ ፋኖች የሚሸሉበት ዘፈን ነው። ስለዚህ የወርቁ አንዱ ዓለምን ዘፈኖች ሲሰሙ ያደጋችሁ ሽለላውን ከፍታችሁ በመኪና ውስጥ እዚህ አሜሪካን ሀገር የምትንቀሳቀሱ ወርቁ ማለት ይሄው ፊታችሁ ላይ ነው ያለው። በጣም እናዝናለን። የቀን ስራ ድንጋይ ሲሸከም ማየት ያማል። አማራ እንግዲህ በየቦታው ችግር እንደገጠመው ይታወቃል። ወርቁ ግን ለዚያች ሀገር ብዙ ነገር ከፍሏል። የቀድሞ ጦር አባል ነው። ያ ማለት ደግሞ የኢትዮጵያ ጦር አባል ሀገር እንዳትገናጠል ዛሬ የምታዩትን ህወሓት የተዋጋው ማለት ነው። አማራ በመሆኑ ሲበተን ተበትኗል። ስላልተማረከ ስልጣን የለው። አማራ ይማረክ። አማራ ሊማረክ አይችልም። ወይ ይሞታል ወይ ይገላል። ሲበተን ግን ተበትኗል። ስለዚህ ለዚያች ሀገር አማራ ያልከፈለው ዋጋና ዕዳ የለም። ይሄ ሰው ዛሬ ግን የምታውቁት በአርቲስትነቱ፣ በዘፋኝነቱ፣ በሽለላው ነው፣ በፉከራው ነው አይደለም። ወርቁ ጥርት ያለ የሀገር መከላከያ ሰራዊት አባል የነበር የቀድሞው የኢትዮጵያ አንድነት አስጠባቂ የሚባለው የደርግ ዘመነ መንግስት የነበረው እውነተኛ የኢትዮጵያ ጦር አባል የነበር ጀግና ወታደር ባለማዕረግ ነው። ዛሬ ሜዳ ላይ እንደወደቁት ሁሉ እሱም ወድቋል። ከዚያ በኋላ በነበረው ታለንት አርቲስት ነው። ሽለላ ይችላል፣ ዘፈኖች ይችላል። ትልቅ ሰው ነበር። አሁን ግን ወርዶ ማንም የሚረዳው ሰው ስለጠፋ በጦርነቱም በምን ምክንያት እንደምታውቁት አርቲስቶች ወድቀዋል በብዛት። ወርቁ ደግሞ በጣም ከነሱ በታች የሚያሳዝን ኑሮ እየኖረ ቤቱን ፈርሶ ሱሉልታ አካባቢ ሌላ ቤት ኪራይ ውስጥ ነው ያለው። ወንድማችን እንደምታዩት ቆንጆ ቆንጆ ልጆች አድርሰዋል። ፍርቱና የ16 ዓመት ወጣት ነች። እንግዲህ ሚስቱም የተማረች ናት። ያው የደቡብ ጎንደር አካባቢ አማራ ነች። ወንድማችን በመካከላችን ባለፈው ሲመጣ ትንሽ ቅር ያለው ይመስል ነበር። ዛሬ ደግሞ በጣም ደስ ይላል። አለባበሱን ቀይሮ የባህል ልብሱን አድርጎ ነው የመጣ። ያ ማለት እናንተን ተማምኖ ነው። ስለዚህ የባንክ አካውንቱን ደግመዋለሁ። አሁኑኑ ላኩ። 1000 ብር፣ $100፣ 200 ለእኔም ቃል መግባት ትችላላችሁ። ስጋ ጽፋችሁ ካሻፕ መስጠት እንችላለን። ስለዚህ 1047 99 23 788 እኔ ጋር $130 አለው። እልክለታለሁ። ጠርቀም ሲል ለመላክ ፈልጌ ነው። እልክለታለሁ። ባለፈው የረዳችሁ ወንድም እህቶች በጣም እናመሰግናለን። በተለይ ግማሽ ሚሊዮን ኮይን ያወረድክ ወይ ያወረድሽ ወንድማችን እህታችን ማን እንደሆነ አይታወቅም። እስቲ ለዚያ ክብር ስንል አንድ ያን የወደደውን ያ ሰው ግማሽ ሚሊዮን ኮይን አንድ ጊዜ ያወረደን ሰው እስኪ እንጋብዘው። ይሄን ዘፈን የወርቁ አሁን ሰዎች በምቀኝነት ሪፖርት በማድረግ ላይ ስለሚገኙ ሌላ ቦታም ከፍተው ስለሚገኙ የኔ አካውንት ዩዘር ኔሙን ከላይ የምታዩት አንድ አይነት ነው። አማራ ስፔስ የለውም፣ ክፍተት የለውም። 2025 381800 ተከታዮች ነው ያሉ በዚህ ሰዓት። ብዙውን ብሎክ አደርጋለሁ። ስለዚህ የአማራ ልጆች የሆናችሁ እውነተኛ ኢትዮጵያዊ የሆናችሁ ይህን የቀድሞ ጦር አባል መረዋ ድምፅ ያለውን ጀግና የአማራ ልጅ ኢትዮጵያዊ አማራ እንድትረዱ ጥሪ ያደርጋለሁ። አንድ ዘፈን ልጋብዛችሁ የወርቁን